ምንም አዲስ ነገር አልሰሩም። እዚህ ጋር የምታዩቸው ትላልቅ መልታይ ቢሊየን የፋሽን ብራንድ ካምፓኒዎች ሌቦች ናቸው። የእነሱ የስኬት ምንጭ እኛ የምንኖርባት አህጉር አፍሪካ ኖርች ታውቃላችሁ? በጣም ታዋቂ ከሆነው ቨርሳቺ ግሬኮ ፕሪንትን ጀምር። ይሄ ዲዛይን እነሱ ተጠበው ያመጡትና የአእምሮ ልቀታቸውን የሚያሳይ ይመስላል። እውነታው ግን በካሜሮን ውስጥ የሚገኙትን የፎምባን ጎሳዎችን አርቲስቲክ ብሪሊየንስ የሚያሳይ ቅርሳዊ ጥበባቸው ነው። ይህ ብቻ አይደለም። ሁላችንም የምናውቀው አይኮኒክ የሆነው የኤልቪ ሞኖግራም ዲዛይን ኮይሌ ከሚባሉ ኮንጎስ ከሚኖሩ ጎሳዎች የተሰረቀ ዲዛይን ነው። የጨረስኩ መስሏችሁ ነበር? በዚያ አያበቃም። በድሮ ጊዜ ሁላችንም ቤት የማይጠፋው ቀይና ሰማያዊ ብርድ ልብስ እንኳን አልቀራቸው። በዋናነት ኬንያና ታንዛኒያ ውስጥ ከሚገኙ ማሳያ ከሚባሉ ጎሳዎች በግልጽ የተሰረቀ ዲዛይን። በዚህ ጉዳይ እንደውም በ2017 የሉዊ ቪታን ካምፓኒ ይሄንን ዲዛይን ኮሌክሽናቸው ላይ በማሳየታቸው አይን ያወጣ ድፍረት ምክንያት ለክስ ቀርበው ነበር። እስከዚህ ደቂቃ ከቆያችሁ ከዚህ በኋላ ላታገኙኝ ስለምትችሉ ፎሎ እና ላይክ ማድረግ እንዳትረሱ። በድሮ ጊዜ በጣም ብዙ አይዲያዎችና ኢንስፓይሬሽኖች ከአፍሪካ ይሰረቁ ነበር። አሁን ግን ሙሉ ለሙሉ ላይፍ ስታይላችን ሳይቀር በዌስተርኖች ኢንፍሉዌንስ ተደርጓል። ለምን ይመስላችኋል? እስኪ ዲስከስ እናድርግ። ኮሜንት ላይ ሀሳባችሁን ጻፉልኝ። እውነቱን ለመናገር